ዛሬማ አለቃት። ማን ይለቃታል? ባለፈው ራሱ ውሻ በሰፈሩ ብላይ አይደል ያስተደደበች። እንደውም ዛሬ ቤት በኩል እንደምታልፋት ነው ማያ። Run. ግን እኮ ተብሯን ትሰርታለች። በእናትሽ አምሮባታል። ሴት ልጅ ደግሞ ታማረባት አትነካም። ስሚኝማ ፀጉርሽን ቀለም ተቀብተሽ ነው አይደለም? በቃ መለየት ያለ እኮ ነው። አታለቃቅስ ይሆናል እንዴ አንተ ወንድ ልጅ አይደለ እንዴ? ሜሪ እኮ ለሷ ብዬ ካልሆንኩት ነገር የለም። አት በቃ አፍታት በእናትህ እንዴ ምንስ ብትሆንላት ታለችን ደግሞ እንዴ? ለነገሩ ሜሪ ታያት በቃ ለኔ ያለውን እግዚአብሔር የትም አይወስድብኝ። ለተነ ያንተ ያለ የትም አይድብህ። ከዚህ በኋላ ሜሪ እኔ ለእግዚአብሔር የማደርሰው ጸሎት የሚሆነው ሁልጊዜ ጥሩ ሴት ስጠኝ፣ የተባረከች ሴት ስጠኝ ብዬ ነው ጸሎት የማደርገው። አይ ዮናስ ኢየሱስን እንኳን ተው። የሁሉም ወንድ ጸሎት እኮ ጥሩ ሴት ስጠኝ፣ ቆንጆ ሴት ስጠኝ፣ የተባረከች ሴት ስጠኝ ነው። እኔ ደግሞ በአንዴ ስንት ቦታ ደርሳለሁ ብለን ነው ስንቱ ጋር ደርሳለሁ። ሴት እኮ ነው አይነት አንቺ ግን የጄሪን ጉድ ግን ታውቂያለሽ? እውነት በዚህ አጣርቴ ማለት ነው ጄሪ ኢንስታግራም የፖስት ፎቶዎች እንዴ ልብሶቹን እኮ እኛ ተበድረን ነው አስጠኛ ተበድረን ነው ማለት ነው። እሷ ግን ከመስቀያ ላይ ሰርቃ ብታይ እዛ ሰፈር ሊገሏት ይፈልጓታል። እንዴ ያን ፀጉሬ ነው ብላ እያለች የምትመለሸነሽበትን ፀጉር ታውቂያለሽ አይደል? የሰዩ ማን ሰርቃ የተበጣጠሰ ፀጉር ሰርቃ ማን አሰፋፍታ ነው ፀጉሯ ላይ ተከለች። እሱን ብቻ ታያለሽ። አብረሻት አንድ ምግብ ቤት ስትሄጂ ብትሞት አታወጣም። ልክ ብር ሲባል ጄሪ እናቴ የኔ አበዳሪ ፎቶዎች እንዴት ነው የሚያምሩ ስቶሪ አድርጌሻል። አትመልሽም እንጂ ከጸረ ሀሜትና ሀሜተኞች እንቆጣ። ምን አይነት ናት? ጓራ ጓደኛ አይስጣችሁ። ምንድን ነው እንደዚህ ሰው አስተሽ የምታፈርቁ? ለመኖር መምሰል አለበት፣ መመሳሰል አለባት። እቺ እንዴት ዞሮ ቆይ ሳታስመስል። ኧረ እቺ ጓደኛ እንደነ ጓደኛ አይስጣችሁ፣ ማያስመስል ጓደኛ አይስጣችሁ። ዘይሻው ምን ብላት ነው እሺ የምትለኝ? ታካታላት እንደ ወንድ ቆፍጠን ነው ማለት ቆፍጠን ማለቱማ መች ከበደኝ። እሷን ሳይ ግን ወንድነት ይቀዳኝ። አፈር ብላ በጣም ሊመጣች ነው። ኪዳው አዎ ልሂድ። እርግጠኛ ነሽ? ልሂድ በአንተ ነፈስ ወራካሎ Hey baby, ምንድን ነው እሱ? ምን ያሞላፍጥሻል? Sorry, come again? አይ እሱ ፈልጎሽ ነው። አንቺ ሁበይ ሀዛች እንዴት ነሽ? አንገ ዳይና ካሎች አጥታችሁ ልቅጣ አድርገሻውራችሁ። Are you guys fine? አውራንጂ አውራ ላንቺ ያለኝ ቦታ በጣም ሰፊ ነው። OMG ለኔ ቦታ አለ? አዎ በጣም ትልቅ ቦታ። ወይኔ አንተ አትቀድድ፣ ለኔ መሬት አለ? ትልቅ ቦታ ነው ለኔ ያለ። ለነገሩ ምንም ቢሆን ችግር የለውም። ኧረ ተረጋጊ። ላንቺ ያለው ቦታ መሬት መስሎሽ እና ደፋር መሬት ቢኖረንማ እዚህ አንድ ሰፈር ድንጋይ ምን እናሞቃለን? መሬት ቢኖረኝ ተወደኝ ነበር ማለት ነው። አይገርምም? እቺ የመሬት ዲካ መሬት ቢኖረንማ ወጀድኩ ብላ ልበላ። ምን አለ መሬት በኖረኝ። እናንተ ደግሞ ኦል ያለ ቤቢ የኔ ፍቅር መጣ ናስከ ያሳጣኝ ሰው በሌለበት። ኧረ ቆይ ጠብቂኝ አንዴ ና። እንዴ ምን ሆነ ነው? አንተ የት ሄድክ? አሳጣኝ። እቺ ደነዝ መሀይም ከ8ኛ ክፍል ሚኒስትሪ እኮ ነው ወርቅ ያቋረጠችው። ምን? እሷ እኮ ናት ሽማግሌ ላከችው እንጂ አላገባትም ነበር። ምን እያረክ ነው? ዴ ታለቅሳለች እንዴ? አሳጣኝ አላለችም እንዴ? እንደውም ፈትቻለሁ። ደነዝ ናት አላልኩም? አየኸው ሳታሰኝ ፈትቻለሁ ትላለች። አራት ምን አይነት ሰው ነህ? ፀሐይ ካላጠቆረኝ ቀይ ነበርኩ። ምንም ማጠቅም ሰው ቀልደኛ። በስሜ 500,000 ብር ሊሰጥ ነው። እንዴት? ሁሉ ጌምስ ካሌብ ምጂ ብሎ ለሚጫወቱ 10,000 ሰዎች ለእያንዳንዳቸው 50 ብር ዲፖዚት ሊሰጣቸው ነው። ምርህን ነው? ማየት ማመን ነው። ወይኔ ተደፋው። ኧረ ወድቀሽ ነው አልተደፋሽም? ምንድነው የምታወራው አንተ? ሰው ሆና እንደ ዳቦ ተደፋው ስትለዋ አንተ አፈር ስትበላ ቆመት አለ እንዴ? ኧረ ኮብል ላይ ነው የወደቀችው። የት አለ አፈር የበላችሁ? ካንተ ጋር ማውራቴ ነኝ። ቢላችንን እናስል እንዴ? ይጅል ጅልማ እናንተ ናችሁ። ቢላዋ ሳሊ ጋር የምታስሉ ምን በፍሬም ልትሰቅሉን ነው ወይስ በአበባ ፋንታ ለአዲስ አበባ ልታዞሩን ነው? አባት በእናትህ አንሳልኝ። ስልኩ ግን አያስፈልግም። ነይ አንተ ወርደኝ እንዴ? ያማል እንዴ?
ራስሽ አይደለሽ እንዴ አንሳልኝ ያልሽኝ? ፎቶ ነው ያለች እንዲህ መክፈል ነበር። እቺ ላነሳውበት ካላችሁማ በሉ ዴቻንጡ። አባት በእናትህ አንሳኝ። በኖርማል ካሜራ ላንሳሽ ወይስ በስናፕ? ማን በስልክ አለ? እና የሰርግ ካሜራ ይዤልሽ ልምጣ? የሆነ ነገር ብሆን ካንተ ራስ አልወድም። መቼ ወጣሽና ነው መሬት ላይ እኮ ነሽ። አንተ ምን አይነት ሰው ነህ? ያው ቀይ ነኛ። ወላቃ ከምታዝቅ ጥርስን አታስተክልም? ችግኝ እንጂ ጥርስ ይተከላል እንዴ? የመላጣ ልጅ ወድቀሽ ነበር ትላለህ እንዴ? አፈርጋጥኩ እንጂ አጥንት መሰለሽ እንዴ አፈሩ የምትገጩ? ቱበይዋ አንተ ለይቶላል። ያ ትንሽ ነው አናቴ ላይ ወጣው እንጂ። አናትሽ ላይ ወጣው ከቅማል ጋር ነው እንዴ ተጣላሽው? እንዴ ባለቤቴ ነው እንጂ ምንም ቤቴን አይልም። እናንተ እዚህ ሰፈር አዲስ ተከራይ አይደላችሁ እንዴ? እና የራሱን ቤት ባልሆነ ቤት እየኖረ ቤቴን ይበልልሽ? ማትረባ ለምን እንዴ መሲር ሪል ስቴት የሚገነባውን ቤት አስገዝተሽው ቤቴን አይልም? ቆይ አንዴ ጫማ ይልሰር። በቃ መኪና ውስጥ ጠብቅሻለሁ። ይቅርታ ወንድም። እያየሽ ፍቅረኛዬን ትመስላለህ። የምር አንቺ? እውነት ምን እንመሳሰላለን? አንተም እንደሱ ትቀናለህ? አይ አንቺ ልጅ ቶሎ በይ። በነገራችን ላይ ያክስቴ ልጅ ነው፣ ሲያካብድ ነው። እሺ እኔን መፍራት ተውሽ እና ቆሜ ልቅርልህ። ያክስት ልጅ በጣም ነው የምታምረው። ውበት ምን ዋጋ አለው? አርፍዳ አስረፈደችኝ እንጂ ስራዬ እሱ ነው። ልሸኛታ በደስታ። ምንሽ ያምራል ነበር አልከኝ? እንጥልሽ የምር አይ ፈጣሪ ዛሬ እቺን የመሰለች ልጅ ይጣልልን። አንተ ስራ ቦታ ነው ረፍ። ኧረ ስትታይ ራሱ ቅባት ነው የምመስለው። ትዳር በቀጠሮ አይመጣም። ካሌብ አታድብም? የባለቤቱ ልጅ አትጠገበይኝ አበባ ፀሐይ ወጣ አስገገባ አሉ። ምን አጣሽ? እዚህ ነው የምትሰራው? ይገርምሻል ሄዳድ ነው አንድ ልጁ ነኝ። ይሄን የመሰለ ድርጅት እያለን ዝቅ ብዬ ስሰራለን ደስታውን ብታዩ ኦ ማይ ጋድ። አባት ታድሎ እኔን የመሰለ ሞዴል ልጅ እያለው ታዲያ ሸሚዝ በጣም ነው የሚያምርብህ። እሱስ ማንጎ ሸሚዞች ከልጅ እስከ አዋቂ ያሳምራሉ። በዛም ላይ ከፈለክሽ በጂንስ ከፈለክሽ በሙሉ ልብስ የሚለብሻቸው ናቸው። ወንድ ልጅ ሸሚዝ መልበስ አለበት። ዳድ እንደዛ ነው የሚለኝ። የኔ አባት የቦሽ ልጅ ሰላም